ይሄን አለ እንትን ነው አይደለም? ታው ታስ እንኳን ተመስክሮለታል። እሺ ይሁን። ስለዚህ ደስ ብሎሻል። እዚሁ እንቀር ወይንስ እንመለስ? እንቀር እንዴ? አይ አንቀርም፣ ግን እዚህ ነው የምንኖረው። የሆነ ጊዜ እዚህ ነው የምንኖረው። ሩታዬ አሁን ልብሱን ትቀይሪልናለሽ። ቃይ ጠብቂኝ። አውቄ ነው ሩታዬ፣ የምር ላንቺም አለሽ ልብስ። ይሄንን ሙሉ አለባበስ ለብሰሽልኝ እኔ ለበስኩትን ማለት ነው። ቶሎ በይ። ቤተሰብ ግን ከኔና ከሷ ላይ ማን የሚያምር ይመስላችኋል? በእርግጠኝነት የኔ ነው የሚያምርብኝ የሚመስለኝ። ለምን ወንድ ልጅ ያው ተክሻም ስላለ አቋምም ስላለ ስለዚህ እኔ ያምራል ማለት ነው። ቤተሰቦች እስኪ ቀይራ ትምጣና ያለውን ነገር ደግሞ አብረን የምናየው ይሆናል። እንግዲህ ሁለታችንን ያምርብናል ብለን ተስፋ እናደርጋለን። ቲጂዬ ከልብ እናመሰግናለን። ቲጂ ትባላለች። ይህንን አለባበስ በቃ እንድንለብስ የጓጓችና ይህንን አለባበስ ልበሱ ብላ ስፖንሰር የሆነችን ቲጂዬ ነች። ቲጂዬን ከልብ እናመሰግናለን። እስኪ አሁን ሩታዬ ደግሞ መታ ለብሳው ያለውን ነገር አብረን የምናየው ይሆናል። ጥሩ ቆይታ እንደሚኖረን አልጠራጠርም። ለብሳ እስከማያት ድረስ በጣም ጓጉቻለሁ ቤተሰቦቼ። እስኪ አብረን እናያለን። ባይዘዊ ማለት ነው ቤተሰቦቼ፣ እውነቱን ስነግራችሁ ሩታ ሸገር ስትመጣ ያላት ስሜት በጣም ይለያል። ጌታን ነው የምላችሁ። የሆነ ደስ ይላታል፣ ባንሄድ ደስ ይላታል። አለ አይደለ እዚሁ ብንሆን ብንቀር አይነት ነገር ትላለችና እስቲ ፈጣሪ እንዲያሳካልኝ ጸሎት አድርጉልኝ፣ እዚሁ እንድንኖር ማለት ነው። ፍላጎቷንም እንድሞላላት በጣም የተለየ ፍላጎት ነው ያላት። ለምን እንደሆነ አላውቅም። ቡታጀራ የምትጠላ ከተማ ሆናም አይደለም፣ ግን በቃ እዚህ ነው የምትመርጠው ከቡታጀራ ማለት ነው። እና ሁላችሁም እስኪ ጸሎት አድርጉልኝ እዚሁ ሀገር እንድንኖር እግዚአብሔር አንዳንድ ነገሮችን አሟልቶልን ተሟልቶልን። ያው እዚህ ሀገር ላይ ደግሞ በቤት ክራይ ምናምን መኖርም ትንሽ ቻሌንጅ ነው፣ ይከብዳል። የግል ነገር ከሌለ አይሆንም። እና ወደዛ መስመር ደግሞ እስክንገባ ሁላችሁም ጸሎት አድርጉልን። ፈጣሪ ካለ እዚሁ ከተማ ላይ እኔና ሩታ ህይወት መስርተን ትዳር ኖሮን ልጆቻችንን እዚሁ ከተማ የምናሳድግ እንሆናለን ማለት ነው ቤተሰቦች። ለዚህ ደግሞ የሁላችሁም ጸሎትና ዱዓ ያስፈልገናል ማለት ነው። ሩጫው እየፈጠኑ ነው። እኛም እንዳሰብናቸው አይደሉም። እኛ ካቀርናቸውም ውጪ እየሆኑብን ነው። እንግዲህ ይበልጥ ደግሞ እነዛ ቀናቶች እንዲቀርቡልንም የኛ ጸሎታችን ነው፣ የሁልጊዜ ጸሎታችን ነው። እንግዲህ ይቀርባልን ብለን ተስፋ እናደርጋለን። እንግዲህ ቤተሰቦቻችን ሩታዬም ከርቀት እያየዋት ነው፣ የጨረሰች ትመስላለች። እስኪ ይዘናት እንምጣ ደግሞ። እንዴትስ አድርጌ የሆዴን ላሳይሽ፣ ምን ቃል ተናግሬስ ውስጤን ልግለጽልሽ። ጨነቀኝ ጠበበኝ ጠፋኝ የምልሽ፣ እወቂልኝ ባክሽ እንደምወድሽ። ቤተሰብ እንዴት ነው? አላማረብንም? የምር ያው በጣም ነው ያማረብን ሩታዬ። ቲሸርቱና አንድ አይነት ነው። ግን እንዳትጠላፊብኝ። ማን እስቲ እንደሆነ ተላለክ የኔ